አንድ ሴት ዝም ስትል ምንም የምትናገረው ነገር አታይመስልሃል? ፍቀድልኝና አንድ እጅግ አስደንጋጭ የሆነ የስነ ልቦና እውነታ ልንገርህ። በሰው ልጅ ግንኙነት ጥናት ላይ የተደረጉ ምርምሮች እንደሚያሳዩት ከ70% በላይ የሚሆኑ ሴቶች ስሜታዊ ህመምን፣ ብስጭትን ወይም ጥልቅ ፍላጎትን ለመግለጽ የሚመርጡት በቃላት መናገርን ሳይሆን ዝምታን ነው። አብዛኛው ወንድ ይህን ዝምታ እንደ ሰላም ወይም ደግሞ እንደ መረታት ይቆጥረዋል። ነገር ግን ይህ ትልቅ ስህተት ነው። የሴት ልጅ ዝምታ ሰላም ሳይሆን በውስጡ እጅግ ኃይለኛ የሆነ ምስጢራዊ መልእክቶችን የያዘ ድምፅ አልባ ጩኸት ነው። ለመሆኑ አንተ የምትወዳት ሴት ባለቤት ወይም ጓደኛ በድንገት ዝም ስትል ምን እያለች እንደሆነ በትክክል ታውቃለህ? ዛሬ በዚህ ልዩ ዝግጅታችን በስነ ልቦናና በሰዋዊ ባህሪ ሳይንስ ላይ በመመስረት ሴቶች በዝምታቸው ውስጥ የሚደብቋቸው 7 ምስጢራዊ መልእክቶች አንድ በአንድ እንፈታለን። በተለይም 7ኛውና የመጨረሻው ምስጢር የአንድን ግንኙነት መኖርና አለመኖር የሚወስን እጅግ አስገራሚ ስነ ልቦና እውነታ ነው። እስከ መጨረሻው አብረን ከቆየ ከሴቶች ጋር ያለህን ግንኙነት ለዘላለም የሚቀይር ምስጢር ትረዳለህ። በማህበራዊ ሳይኮሎጂና ባልተነገሩ ተግባቦቶች ወይም ነን ቨርባል ኮሚኒኬሽን ጥናቶች መሰረት ቃላት ከምንግባባቸው መንገዶች መካከል ጥቂቱን እጅግ አነስተኛውን ክፍል ብቻ ነው የሚሸፍኑት። በተለይም በስሜታዊ እውቀት ወይም ኢሞሽናል ኢንተለጀንስ የበለጸጉ ሰዎች ስሜታቸውን በቀጥታ ከመናገር ይልቅ በዝምታ መግለጽን እንደ ትልቅ የመከላከያ ወይም የመልእክት ማስተላለፊያ መሳሪያ ይጠቀሙበታል። ሴቶች በተፈጥሯቸው ግንኙነትን የመጠበቅና የማስተካከል ከፍተኛ ፍላጎት አላቸው። ነገር ግን ይህ ጥረታቸው በቃላት ሲገለጽ ሰሚ ካጣ አይምሯቸው ወደ ሌላ የመከላከያ ስልት ይሸጋገራል። እሱም ዝምታ ነው። ይህ ዝምታ ግን ባዶ አይደለም፣ ትርጉም ያዘለ ነው። ታዲያ እነዚህ 7 ምስጢራዊ መልእክቶች ምንድን ናቸው? አሁን ወደ መጀመሪያው ምስጢር እንለፍ። ነገር ግን ማሳሰቢያ፣ ሁለተኛው መልእክት አብዛኛው ወንድ በቀላሉ የሚሳትበት ነው። አንደኛ መልእክት፣ እንድትፈልገኝና እንድታስብልኝ እፈልጋለሁ። አንደኛውና ዋናው የዝምታ መልእክት የቅርብ ፍላጎት ነው። በግንኙነት ሳይኮሎጂ ወይም አታችመንት ቲዮሪ መሰረት አንድ ሰው በግንኙነት ውስጥ ቸልተኝነት ሲሰማ ወይም ፍቅር ሲያንስበት ትኩረት ለመሳብ የተለያየ ስልት ይጠቀማል። ሴቶች አንዳንድ ጊዜ ሆን ብለው ዝም ይላሉ። ይህንን የሚያደርጉት ግን አንተን ለመቅጣት ሳይሆን እባክህ ፈልገኝ፣ ተንከባከበኝ፣ ምን ሆኜ እንደሆነ ጠይቀኝ ለማለት ነው። አንድ ምሳሌ እንውሰድ። ሳሚና ህይወት የተባሉ ጥንዶች አሉ። ሳሚ ከስራ መጥቶ ሁል ጊዜ በስልኩ ይጫወታል። ህይወት ግንኙነቱ እንደቀዘቀዘ ይሰማታል። አንድ ቀን ሙሉ በሙሉ ዝምታን ትመርጣለች። ሳሚ ይህንን ሲያይ ዛሬ ሰላም ነው፣ አታማርርም ብሎ ያስባል። ነገር ግን በህይወት አይምሮ ውስጥ እየተሽከረከረ ያለው ሀሳብ እባክህ ስልክን አስቀምጥና አቅፍ አድርገኝ፣ ናፍቀኛል የሚል ነበር። ወንዶች ይህንን ዝምታ እንደ ቸልተኝነት ሲተረጉሙ፣ ሴቷ ግን የበለጠ የሰዎች ያህል ይሰማታል። እዚህ ላይ ተግባራዊ ምክሩ ምንድነው? ዝም ስትል ምን ሆንሽ ብለህ ከማለፍ ይልቅ ቀረብ ብለህ እጇን በመያዝ ዛሬ ደክሞሻል ላግዝሽ በማለት ፍቅርን አሳይ። የመጀመሪያው ትርጉም ይህ ከሆነ፣ ሁለተኛው ግን ሙሉ በሙሉ የተለያየና አስገራሚ ነው። መልእክት 2፣ የውስጤን ስሜት እያስተካከልኩ ነው። ራስን መጠበቅ። ብዙ ጊዜ ሴቶች ስሜታቸው በጣም ሲጎዳ ወይም ከፍተኛ ቁጣ ሲሰማቸው ከመናገር ይልቅ ዝምታን ይመርጣሉ። በኮግኒቲቭ ሳይኮሎጂ ይህ ስሜትን በራስ የመቆጣጠር ሂደት ይባላል። መናገር ከጀመረች ስሜቷ አምልጧት ግንኙነቱን የሚያበላሽ ቃል እንዳትናገር በመፍራት ራሷን የምትገታበት መንገድ ነው። እስቲ አስበው፣ በአንድ ጉዳይ ላይ ተጣልታችሁ እሷ በድንገት ንግግሯን አቆማ ወደ ክፍሏ ስትገባ አብዛኛው ወንድ ተሸንፋለች ወይም አኩርፋለች ብሎ ያስባል። ነገር ግን እሷ እያደረገች ያለችው በውስጧ ያለውን የስሜት ማዕበል እያረጋጋች ነው። አሁን ብናገር ጠብ ይበዛል፣ ስለዚህ መረጋጋት አለብኝ እያለች ነው። ይህን ዝምታ ሰብረ በኃይል ብትገፋፋት ውጤቱ ከባድ ቁጣ ሊሆን ይችላል። ስለዚህ በዚህ ጊዜ ምርጡ መንገድ ለጥቂት ጊዜ ራሷን እንድታዳምጥ ጊዜ መስጠትና ስትረጋጋ እና ዝግጁ ስትሆን እናወራለን ብሎ መናገር ነው። ነገር ግን ተጠንቀቅ፣ ይህ ዝምታ ረጅም ጊዜ ከወሰደ ወደ 3ኛው ምስጢራዊ መልእክት እየተቀየረ ሊሆን ይችላል። መልእክት 3፣ ብናገርም እንደማትረዳልኝ ያውቃለሁ ወይም ተስፋ መቁረጥ። ይህ በግንኙነት ውስጥ እጅግ አደገኛ ከሆኑ የዝምታ አይነቶች አንዱ ነው። አንድ ሴት በተደጋጋሚ ስለሚያስከፋት ነገር ተናግራ አብራርታ አልቅሳ ምንም ለውጥ ካላየች በመጨረሻ ሙሉ በሙሉ ዝም ትላለች። ይህ ዝምታ የተስፋ መቁረጥ ዝምታ ይባላል። በባህሪ ሳይኮሎጂ ይህ ሁኔታ አንድ ሰው ጥረቱ ምንም ውጤት እንደማያመጣ ሲረዳ የሚፈጠር የባህሪ ለውጥ ነው። አንተ እንደ ወንድ አሁን እኮ ማውራት አቆማለች፣ ስለዚህ ችግሩ ተፈቷል ብለህ ታስብ ይሆናል። ግን እውነታው እሷ ለአንተ መናገር ጊዜ ማጥፋት ነው፣ ምክንያቱም ፈጽሞ አትሰማኝም የሚል ውሳኔ ላይ ደርሳለች። በቃላት መሟገት ያቆመች ሴት ግንኙነቱን በውስጧ መተው ጀምራለች ማለት ነው። ይህንን ለማስተካከል የድሮ ቅሬታዎቿን አስታውሰ የበፊት ጥያቄዎችሽን አልረሳውም፣ አውቃለሁ አጥፍቻለሁ በማለት ውይይት በራስህ ተነሳሽነት መጀመር አለብህ። አሁን ደግሞ ወደ 4ኛው መልእክት እንለፍ። ይህ ብዙ ጊዜ በሴቶች ውስጣዊ ጥንካሬ ዙሪያ የሚያጠነጥን ነው። መልእክት 4፣ በአንተ ላይ ያለኝን እምነት በድጋሚ እየመረመርኩ ነው።
እምነት የአንድ ግንኙነት መሰረት ነው። አንድ ሴት በምትወደው ሰው ላይ ጥርጣሬ ሲያድርባት ወይም የገባላትን ቃል ሲያጥፍባት ወዲያውኑ ምላሽ ከመስጠት ይልቅ ወደ ኋላ እፈግፍጋ በዝምታ መታዘብን ትመርጣለች። በማህበራዊ ስነ ልቦና የመረጃ መሰብሰቢያና የግምገማ ወቅት ይባላል። እሷ ዝም ብላ ስታይ ሁሉንም እንቅስቃሴን፣ አነጋገርና ታማኝነትን በዝምታ ሚዛን ላይ ያስቀመጠችው ነው። ይህ ሰው በእውነት ይወደኛል፣ ቃሉን ይጠብቃል የሚሉ ጥያቄዎችን ለራሷ ትጠይቃለች። ወንዶች በዚህ ጊዜ ዝምታዋን እንደ መዘናጋት ቆጥረው ሌላ ስህተት ቢሰሩ እምነቱን ሙሉ በሙሉ ይደርምሳሉ። ስለዚህ በዚህ ወቅት ታማኝነትን በተግባር ማሳየትና ግልጽ መሆን ወሳኝ ነው። መልእክት 5 በጣም ደክሞኛል፣ ጥንካሬ ያልቋል። አንዳንድ ጊዜ ዝምታ ከፍቅር ወይም ከጥል ጋር አይገናኝም። ይልቁንም ከግል ህይወት ጫናና ከአእምሮ ድካም ወይም በርናውት ጋር የተያያዘ ነው። ሴቶች የስራ የቤተሰብና የህይወት ፈተናዎችን በአንድ ላይ በሚሸከሙበት ጊዜ አእምሮአቸው ከመጠን በላይ ይጫናል። በዚህ ጊዜ የሚኖራቸው ብቸኛ ምኞት ቃላትን አለመናገርና አእምሮን ማሳረፍ ነው። ይህንን ዝምታ ብዙ ወንዶች በእኔ ላይ ተቀይራለች ብሎ በስህተት ይተረጉሙታል። ነገር ግን እሷ የምትለው በጣም ደክሞኛል፣ ምንም ኃይል የለኝም ብቻ ነው። በዚህ ሰዓት እሷን በንግግር ከማጨናነቅ ይልቅ ትከሻዋን ማሸት፣ የሚጠጣ ነገር ማቅረብ ወይም በቤት ውስጥ ያሉትን ስራዎች በማገዝ አጋርነትን ማሳየት አለብህ። አሁን ወደ 6ኛው መልእክት እንሸጋገር። ይሄኛው ግንኙነታችሁ ወደ አዲስ ምዕራፍ የተሸጋገረ መሆኑን የሚያሳይ ነው። መልእክት 6 ካንተ ጋር ጥልቅ የሆነ መንፈሳዊ ትስስር እፈልጋለሁ። ሁልጊዜ ዝምታ አሉታዊ አይደለም። በከፍተኛ ስሜት ብስለት ደረጃ ላይ ዝምታ የፍቅርና የደህንነት መገለጫ ሊሆን ይችላል። ሁለት ጥንዶች አብረው ሲቀመጡ ምንም ሳይነጋገሩ ነገር ግን ጥልቅ የሆነ ምቾትና ሰላም ከተሰማቸው ያ ዝምታ የደህንነት ዝምታ ይባላል። እሷ ካንተ ጋር ሲሆን ለመናገር አልገደድም፣ በዝምታችን ውስጥ ቢሆን ፍቅራችን ይገባኛል እያለች ነው። ነገር ግን ብዙ ወንዶች በዝምታ ጊዜ ምቾት ስለማይሰማቸው ብቻ አላስፈላጊ ወሬዎችን በመጀመር ያንን ውብ ጸጥታ ያበላሹታል። ይህንን መልእክት ለመረዳት እጇን ይዛ አብረህ ጸጥታውን መጋራት መቻል አለብህ። አሁን ግን ወደ መጨረሻውና እጅግ አስደንጋጭ 7ኛው ሚስጥር ደርሰናል። ይህን ሚስጥር አለማወቅ ግንኙነቱን ወደ ፍጻሜ ሊያደርስ ይችላል። መልእክት 7 ፍቅር ያልቋል፣ የመጨረሻው መለየት። ይህ የዝምታ ሁሉ መጨረሻ ነው። አንድ ሴት ሙሉ በሙሉ ስትተው ካሁን በኋላ አትቆጣም፣ አታዝንም፣ አትጠይቅም፣ አትከራከርም። በቃላት መናገር ብቻ ሳይሆን ስሜቷም አብሮ ዝም ይላል። ይህ ስሜታዊ መለየት ኢሞሽናል ዲታችመንት ይባላል። አሁን አልቅሳ አታስቸግረኝም፣ በጣም ጥሩ ሆናለች ብሎ ያስባሉ። ነገር ግን እውነታው እሷ ቀጣዩን ህይወቷን ያላንተ ለመኖር በውስጧ ዝግጅቷን ጨርሳለች። ይሄውልህ የሴት ልጅ ቁጣና ጭቅጭቅ አሁንም ግንኙነትን ለማዳን እየጣረች መሆኑን ያሳያል። ዝምታዋ ግን የመጨረሻው ስንብት ሊሆን ይችላል። ይህን ደረጃ ላይ ከመድረሳችሁ በፊት የዝምታዋን ትርጉም ተረድተህ ግንኙነታችሁን ማደስ ያንተ ድርሻ ነው። የሰው ልጅ ግንኙነት ታላቁ ጥበብ መነጋገር ብቻ ሳይሆን ያልተናገሩትን ቃላት ማዳመጥ መቻል ነው። የታዋቂ ጸሐፊ ዊሊያም ፎልክነር አባባል እንዳለው ዶክተሮች እንደሚሉን ሳይሆን ዝምታም የራሱ የሆነ ትልቅ ድምጽ አለው። የሴት ልጅ ዝምታ እንደ ባዶ ቦታ አትቁጠረው። ይልቁንም በውስጡ ያሉትን የፍቅር፣ የደክሞኛል ወይም የደህንነት መልእክቶች በጥበብና በስሜታዊ እውቀት ለማንበብ ሞክር። ይህ ዝግጅት ከምትወዳቸው ሰዎች ጋር ያላችሁን ተግባቦት ለማስተካከል እንደሚረዳችሁ ተስፋ አደርጋለሁ። ለመሆኑ ከነዚህ 7 ሚስጥራዊ መልእክቶች መካከል እናንተን ይበልጥ ያስገረማችሁ ወይም በህይወታችሁ ያጋጠማችሁ የትኛው ነው? ሀሳባችሁን በኮሜንት መስጫው ላይ አጋሩኝ። ዝግጅቱ ከጥቅማችሁ ቪዲዮ ላይክ ማድረጋችሁን፣ አዳዲስ ጠቃሚ ስነ ልቦና እውነታዎች እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ሰላምና ፍቅር ለእናንተ ይሁን።